ወንድ ሆኖ ጺም የሌለው ማን ነው? አላህ ነው። በየኑ ተልቢስ አልጀህሚያ 7ኛው ሙጀለድ 290 ላይ ምን ይላል ነብዩ? ጌታዬን በወጣት መልክ ጺም የሌለው ጸጉራም ሆኖ በአረንጓዴ ስፍራ ውስጥ አየሁት። ምን የሌለው? ጺም የሌለው። መዝሙረ ዳዊት ምዕራፍ 94 ቁጥር 8 የህዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? እናንተ ደንቆሮ ሰዎች ሆይ በደንብ አርጋችሁ አስተውሉ። በተለይ ከዚህ በኋላ የሚሰጣችሁ መልስ በደንብ አርጋችሁ ገምግሙት። ይህች ወገናችን የጠቀሰችው ሐዲስ መውዱዕ የሆነ ሐዲስ፣ የተቀጠፈ ሐዲስ፣ በእስልምና ተቀባይነት የሌለው ሐዲስ መሆኑን ተመልክተን ይህችንና መሰል ወገኖቻችንን አፍ እናዘጋለን። አራዊ የዚህ ሐዲስ ዘጋቢ ኢብኑ ደይቢዕ ነው። ተምይዝ ጠይብ ሚነል ኸቢስ የሚል ኪታብ ላይ 95ኛ ሐዲስ ሆኖ ይገኛል። ሐዲሱ መውዱዕ ነው። በቀይ ያሰመርኩበትን ተመልከቱ። መውዱዕ ማለት የተቀጠፈ የተዋሸ፣ ነብዩ አለይሂ ሰላቱ ወሰለም ያልተናገሩት በእሳቸው ላይ ከእሳቸው በኋላ የመጡት መናፍቃን እሳቸው ተናገሩ ብሎ የቀጠፉት ውሸት ነው። ቁርአን ላይ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ አላህን የሚመስል ምንም አካል፣ ምንም አይነት ፍጥረት፣ ምንም አይነት ነገር እንደሌለ ቁርአን ላይ ነግሮናል። ሱረቱ ሹራ ምዕራፍ 42 ቁጥር 11 የሚመስለው ምንም ነገር የለም። ምንም፣ እርሱም ሰሚው ተመልካቹ ነው። ምንም ይሁን ምን አላህን የሚመስል የለም።